እንዳልኩ እኔ የነበርኩበት ቤት ፊት ለፊት ቤተክርስቲያን አለ። ፊት ለፊት ቤተክርስቲያን አለ። ሲነገረኝ የነበረው የእግዚአብሔር ቤት እየተባለ ሲነገረኝ ድምፅ ማጉያ በሰማው ቁጥር ቤተክርስቲያን ቅዳሴ ሲሰማ እግዚአብሔር የሚያወራ ነው የሚመስለኝ። ይህንን የ3 ዓመት ልጅ እያለው ማወራውን ቤተሰቦቼ ሲነግሩኝ ነው የምነግርህ። የ3 ዓመት ልጅ እያለው የእግዚአብሔር ቤት እየተባለ ፊት ለፊታችን ቤተክርስቲያን ይታያል። ቤተክርስቲያኑ በጣም ትልቅ ከመሆኑ የተነሳ የእኛ ቤት ደግሞ ትንሽ ስለነበረ የእግዚአብሔር ቤት እየተባለ እግዚአብሔር እዛ ውስጥ የሚኖር ትልቅ ነገር በቃ የሆነ ትልቅ ግዙፍ ነገር ቁጭ ያለ ነገር ነው የሚመስለኝ የእግዚአብሔር ቤት እና ድምፅ ማጉያ በሰማው ቁጥር እግዚአብሔር ያወራል ተብዬ ነው። ከዛ በኋላ የሆነ ሰዓት ላይ የ5 ዓመት ልጅ ምናምን ነገር ቅዱስ ቁርባን ትወስዳለህ ተብለን ቤተክርስቲያን ሄደን ስንሄድ ስጋና ደሙን እንድትወስድ ነው ሲባል በቀጥታ የመሰለኝ እግዚአብሔር የሆነ ቢላዋ ነገር ይዞ ከላዩ ላይ እየቆረጠ ከዛ በኋላ የሆነ ነገር ደሙ ፈሷል ምናምን ስለተባለ እንደው የሆነ ታፋው ላይ የሆነ ስጋውን እየቆረጠ ልክ እንደ በግ ሲታረዳ ይቻቃለሁ እንደዛ በቃ እየተቆረጠ ስጋው እየተቆረጠ ደሙ የሆነ እየተቀዳ ምንጠጣ ነው የመሰለኝ። ሳየው ሌላ ጣዕም ነው፣ ዳቦ ነው የሚለው። ከዛ ደግሞ የሆነ ወይኑ የሆነ ዘቢብ ነው የሚለው። ቀጥታ ቤት መጥቼ ምንድን ያላችሁኝ ሸወዳችሁኝ ያልኳቸው። ስጋና ደሙን ትወስዳለህ ብላችሁ ነግራችሁኝ፣ ነገር ግን እናንተ እያደረጋችሁ ያላችሁት የበላሁት ዳቦ ነው ብዬ ስላቸው አንተ እንዳትቀሰፍ ልጃችሁ እንዳይቀሰፍ ምናምን ነገር ተባለ። ከዛ ነው የጀመርኩት መመራመር። ከዛ የት አለ እግዚአብሔር ቤት ነው ብላችሁኛል። ውስጥ ስገባ አላገኘሁትም። ውስጥ ስገባ አላገኘሁትም። የመጀመሪያ ጥያቄ እሱ ነበር። ከዛ ጊዜ ጀምሮ የፈጣሪ ነገር ስመራመር ይሄው አለሁ እስካሁን ድረስ ማለት ነው። ተመራምሬ ጥናት እያደረኩኝ መጨረሻ ላይ ያረፍኩት የዛሬ 11 ዓመት ነው። ልክ የዛሬ 11 ዓመት አረፍኩኝ። አሁን እንደዚህ ፍንክች ነገር የለም። ይኸው ህዝብ መመስከር ይችላል፣ የሚያውቁኝ ሰዎች ይላል። መጠራጠር የለ፣ መዋዠቅ የለ፣ ምን የለ። ክርስትና ውስጥ እያለሁስ ክርስትና ውስጥ ሰዋዥቅ ነው የኖርኩት እኔ ራሱ። አንዴ ኦርቶዶክስ ትሆናለህ፣ ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ወደ የሐዋርያ ቤተክርስቲያን፣ ከሐዋርያ ቤተክርስቲያን ወደ ፕሮቴስታንት፣ እንዲህ የተቀያየረ እንትን ነው ስትዋዥቅ ነው የምትውለው። እንደዚህ አይነት ነገር አታርፍም። ራሱ ሴክቱ ራሱ እዛው ራሱ ያለው ውስጡ ያለው እንትን ኮተቱ ቀራቅንቦ ምናምን ነገሩ ብዙ ነው። ራሱ ኦርቶዶክስ ራሱ የተለያየ አይነት ኦርቶዶክስ ነው ያለው እንዳይመስል። ሀገራችን ራሱ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ፣ ኦርቶዶክስ ኦርቶዶክስ ተዋህዶ አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ካራ የሚባል አለ። ብዙ ሰውን አያውቅም። ኦርቶዶክስ ተዋህዶን ነው የሚያውቀው አሁን ሰው። ኦርቶዶክስ ቅባትን ግን አያውቅም። ጎጃም፣ ጎንደር ምናምን ቤት ኦርቶዶክስ ካራን አያውቀውም። ኦርቶዶክስ ጸጋን አያውቀውም። አሁን ደግሞ ኦርቶዶክስ ተሐድሶ የሚባል ነገር መጥቷል። ያው በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወት ማለት ነው። ኤኒዌይ ምን ለማለት ፈልጌ ነው፣ ብዙ አካሄዶች አሉ፣ ብዙ ድካሞች አሉ። አላህ በቁርአን ውስጥ በሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብሏል፣ ቃል ገብቷል። ኢንሻአላህ አንተ በሱ መንገድ ታገል እንጂ እቺ የሄድክባት አካሄድ ኢንሻአላህ አላህ ሂዳያ ይወፍቃል። ዱዓ እናደርግልሃለን። ይሄ የሞትና የህይወት ጉዳይ ነው። የዘላለም ህይወት ጉዳይና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው ጉዳዩ።